ራሴን መጉዳት አልፈልግም። ለምን ነው እንትን አልነግርህም? በቃ እውነቱን ንገረኝ ማለት እንነጋገርበትና ታኩዳሪ ተነጋግረንበት ቀጥረን ነገር አይሆንም። እኔ ደግሞ በቃ አሁኑኑ እንድንወስን ነው የምፈልገው። አሁኑኑ እንድንወስን። ለዚህ እኮ ብዙ የሚያስፈልጉ ነገሮች አሉ። ችግር የለውም። ይጠበቅብናል። ዝም ብለን እኮ የሚሆን ነገር የለም። ገባሽ? ችግር የለውም። ይኸውልህ መዘጋጀት አለብን ባልን ቁጥር ሌላ ትልልቅ የተዘጋጁ ችግሮች ነው እየመጡልን ያለው እያልኩ ነው እኮ። አልገባህም እንዴ ሩታሺ? እኔም እኮ ጭንቀት ውስጥ በሆን ነው ነገሮችን እንትን ያላልኩት እንጂ እኮ አንቺ የምትፈልጊውን ነገር እኔ ሳልፈልገው ቀርቼ እኮ አይደለም። አውቃለሁ፣ ግን ደግሞ በቃ ነገሮችን ለምን በትንሹ ለማድረግ አንሞክርም? ሁሉ ጊዜ ሰፋፊ ነገሮችን እኔ እንጃ ለምን እንደዛ እንደምታስብ አላውቅም። ሁሌ የግድ በቃ ትልቅ ነገር መደረግ አለበት ማለት ነው። እሺ እሱንም አይደለም ሩታ፣ ግን ደግሞ አንድ ነገር ማሰብ ያለብሽ ነገር ምን መሰለሽ፣ አንዳንድ ጊዜ እንደዚህ አይነት ፕሮግራሞች ስታስቢ ነገ የሚባል ነገር አለ። ገባሽ? ሁሉ ነገርሽን እዚህ ላይ ጨርሰሽ የነገ ህይወትሽ ሊያሳስብሽ ይገባል። ነገ ከነገ ወዲያ የምንኖርበት ሊያሳስብን ይገባል። ገባሽ? ዛሬ ላይ ባለው ነገር ምናምን ሁሉንም ነገር ፎ አድርገን ፈታ አድርገን ቤተሰብን ማስደስተን ኦዲየንስንም ሁሉንም ማስደስተን ልናልፈው እንችላለን። የነገ ህይወታችን ግን እኛን የምንጨነቀው ማንም ከኛ ጋር ሊኖር አይችልም። እኔ ታዲያ ምንድን ነው እያልኩ ያለው? ሁሉም ነገር እኮ አሁን እያልኩ አልገባህም? ይኸውልህ እኔ በትንሽ ነገሮችን እናዘጋጅ ነው እያልኩ ያለሁት። አንተ ግን አሁንም